ሰላም ሰላም እንዴት ናችሁ? ሰላም ያላችሁበት ብያለሁኝ። ዛሬ እስቲ አዲስ ሀሳብ ያልኩትን ስለ ካልቸር ወይም ደግሞ ስለ ባህል በተለይ ደግሞ አሁን ስለ የባህል ጭቆና ወይም ካልቸራል ኦፕሬሽን ምን ማለት ነው በእኛ ሀገር ኮንቴክስት ደግሞ ወይም ደግሞ በእኛ ሀገር ዘንድ ካልቸራል ኦፕሬሽን አለ ወይ ብዬ ትንሽ አንዳንድ ለመግለጽ ሞክራለሁኝ። ስለዚህ የባህል ጭቆና ስል ምን ማለት ነው? ባህል ጨቁነናል? እንዴት ሰው ነው የሚጨቁነን እንጂ እንዴት ባህል ጨቁነናል? ወይም ደግሞ ግለሰቦች ናቸው የሚጨቁኑት የሚል ጥያቄ ሊመጣ ይችላል። ግን እንደዚህ ስል ባህሉ እንግዲህ ሳናቀው ማህበረሰቡ ያሳደገው ባህል እኛን ሳናስበው አስሮ ይዘናል ወይም ይጨቁነናል። ልክ እንደ ዲክታተርስ ሰው እንግዲህ እንደሚጨቁኑ ወይም መንግስታት ሰው እንደሚጨቁኑ ሳናቀው ባህሉ ራሱ እኛ ይጨቁነናል፣ አስሮ ይዘናል። እና የተለያዩ እንትኖች አሉ። ባህል ሰውን የሚጨቁንበት ስታንዳርዶች ወይም ደግሞ እንዴት ነው፣ በምን ምክንያት፣ በምን አካሄድ ነው ሰውን የሚጨቁነው ወይም ደግሞ አንድ ባህል እዛ ባህል ውስጥ የሚኖር ሰዎች ጨቁኖ ወይም ኦፕረስ አድርጎ የሚይዛቸው የሚል አንዱ ካልቸራል ኮንፎርሚቲ ወይም ደግሞ ለባህሉ ታዛዥ መሆን ወይም ደግሞ ባህሉ ከባህሉ ጋር መሄድ የምንለው ማለት ነው። ከባህሉ ጋር ሄድ፣ ከባህሉ አትውጣ ምናምን ይባላል አይደል? ያ ካልቸራል ኮንፎርሚቲ ይባላል። ይሄ ሳናስበው ተቀባይነት ያገኙ ጎጅም ቢሆኑም ተቀባይነት ያገኙ ኖርሞች አሉ ወይም አሰራሮች አሉ እና እነሱ ነገሮች ኮንፈርም ካላደረግን ወይም ከነሱ ጋር ካልሄድን እኛ ጋር በጣም ጫና ይበዛል። ለምሳሌ ኮንፈርም ስናደርግ ወይም ደግሞ ከባህሉ ጋር ስንሄድ ሽልማት ልናገኝ እንችላለን። ይሄ እኮ ባህል የሚያከብር ነው፣ ይሄ እኮ ባህሉ እንደዚህ አድርጎ የሚይዝ ሰው ነው ምናምን ተብለን ሪዋርድ ልናገኝ እንችላለን። ከሱ ወጣ ደግሞ ባል ቅጣት ሊመጣብን ይችላል። ወይም ደግሞ በወሬ በሐሜት በተለያዩ ነገሮች እኛ ጋር ጫና ይመጣል ማለት ነው። ምክንያቱም ኮምፕላይ ስላላረግን ከባህሉ ጋር ስላልሄድን ማለት ነው። ከዛ ደግሞ እነዚህ ኮንፎርሚቲ ወይም ደግሞ ከባህሉ ጋር መሄድ የሚባሉ አብዛኛው ጊዜ ከባህል ከትራዲሽን ጋር የተገናኙ ናቸው። በጣም የድሮ ልማዶች አሉ፣ በጣም ትራዲሽናል የሆኑ ማለት ነው፣ ኋላ ቀር የሆኑ አሰራሮች ናቸው። አብዛኛው ጊዜ ኮንፎርሚቲ ተብለው ሚይዙን፣ በቃ የፈለግነው እንዳናረግ ሚይዘን ማለት ነው። እሱ በተለያየ ሊሆን ይችላል። ትላልቅ ሰዎች ማክበር አለብህ፣ እንደዚህ ማድረግ አለብህ፣ ሃይማኖትን ማክበር አለብህ፣ እንትን ማድረግ አለብህ እየተባለ ጭንቅላታችን በተለያየ ትራዲሽናል የሆኑ ነገሮችን እንድንታሰር እንደረጋለን ማለት ነው። እንግዲህ ሃይማኖትም ቢሆን ገብቶን ነው፣ ሃይማኖትን በደንብ ገብቶን ነው መተግበር ያለብን ወይም ደግሞ ኮምፕላይ ማድረግ ያለብን። ትልቅ ሰው ደግሞ ስናከብር ለምን እንደምናከብር ገብቶን መሆን አለበት። ትልቅ ሰው ማክበር አለበት ተብዬ አንድ በጣም ባለጌ የሆነ ሰው ወይም ደግሞ በጣም መጥፎ ስነ ምግባር ያለው ትልቅ ሰው ሲጨቁነኝ እንትን ሲለኝ ሪአክት ሳላረግ ወይም ደግሞ ምንም አይነት መልስ ሳልሰጥ ከሄድኩኝ በቃ ባህሉን ከባህሉ ጋር ሄድኩኝ ወይም ደግሞ ኮንፎርም አረግኩኝ ብዬ ማስብ ከሆነ ስህተት ነው። ያ ሰውዬ እኔ ጋር እየፈጠረው ያለው ኦፕሬሽን ወይም ጭቆና እየተቀበልኩት ነው ማለት ነው። ትልቅ ሰው የምናከብረው በተግባሩ መሆን አለበት፣ ትልቅ በመሆን አይደለም። በተግባሩ ስነ ምግባር ጥሩ የሆነ ማንኛውም ፍጡር ከትንሽ እስከ ትልቅ መከበር አለበት። ትልቅ ሰው አታክብሩ ለማለት አይደለም። እንግዲህ ትልቅ ሰው በጉልበት በምናምን በተለያየ እየደከመ ለሚሄድ ሰው ጥሩ ስነ ልቦና ያለው ሰው ማንም ሰው ይደግፈዋል። ናቹራሊ ትልቅ ሰው መደገፍ አይቀርም፣ ጥሩ ስነ ምግባር ካለን ማለት ነው። ግን ትልቅ ሰው ሆኖ መጥፎም ስነ ምግባር እያለውም ግዴታ አክብረው ከተባልክ ግን ባህሉ ለኮንፎርሚቲ ወይም ደግሞ ከባህሉ ጋር በግዴታ
ለመሄድ ተብሎ አንተን እያሰረህ ነው ማለት ነው። መታሰር የለብህም። ይሄ ኮንፎርሚቲ ወይም ከባህሉ ጋር መሄድ የምንለው ማለት ነው። ሂድ ከባህሉ ጋር ሂድ እንባላለን። መጥፎ ነገሮች እየተደረጉ ባህሉ ጋር ለመሄድ ብለን መጥፎ ነገር ተቀብለ ነው እንደምኖር ማለት ነው። ይሄ አንድ ኦፕሬሽን፣ አንድ ጭቆና ነው። ሌላ ካልቸራል ኮንዲሽኒንግ የሚባል ነው። ካልቸራል ኮንዲሽኒንግ ማለት እንግዲህ ወይም ደግሞ ባህሉ ሳናስበው እኛን ጭንቅላታችን ፕሮግራም ያደርገናል። ዓለም እንዴት ነው የምንመለከታት? ዓለም የምናይበት መነጽር ባህሉ ነው የሚፈጥረው። እንግዲህ በጣም መጥፎ ባህል ካለን ዓለም የምናይባት መነጽር ደግሞ መጥፎ ነው ማለት ነው። እሱ ነው የሚቀርጸን፣ ኮንዲሽን የሚያደርገ ጭንቅላታችን ማለት ነው። ለምሳሌ ልጆች እንዴት ነው ቢሄቭ ማድረግ ያለባቸው? እንዴት ነው ጸባያቸው መሆን ያለበት? ከትላልቅ ሰዎች ጋር ሲሆኑ፣ ከልጆች ጋር ሲሆኑ፣ ከወጣት ሲሆን ከምናምን እየተባለም የተለያዩ ልጆች ቢሄቭ የሚያደርጉበት ኮንዲሽን የምናደርግበት ባህል አለን ማለት ነው። እንግዲህ ትልቅ ሰው ላይ ሲሆን አንድ ልጅ ምን ይባላል? አንተ አፍህን ያዝ እንዳትናገር። ወይም በጉልበት የሚበልጠው ከሆነ ለአንድ ልጅ እንደፈለገ አንተ እነግርሃለሁ፣ እመታሃለሁ ምናምን እያለ በቃ ሀሳቡ መግለጽ አይችልም። ስለዚህ ፕሮግራም እየተደረገ ያለው ይሄ ልጅ በዛ መጥፎ ልማዶች ወይም ደግሞ ባህል አስተሳሰቦች ነው ማለት ነው። ኖርሞች ጭንቅላታችን ፕሮግራም እያደረጉን ይሄዳሉ። በጣም መጥፎ ኖርሞች ራሱ ማለት ነው። ይሄ አንድ ካልቸራል ኮንዲሽኒንግ የምንለው ወይም ደግሞ መቅረጽ፣ ባህል ሲቀርጸን ጭንቅላታችን ማለት ነው። ላይፍ ስታይላችን ሊሆን ይችላል። በብዙ ነገሮች ይቀርጸናል ባህል። ሌላ ሶሻል ኮንትሮል የሚባል ነው። ወይም ደግሞ ይሄ ማህበረሰባዊ ቁጥጥር ወይም ደግሞ ማህበረሰብ እኛን ሳናውቀው ይቆጣጠረናል። እንግዲህ ይሄ አንደኛው ኢንፎርማል ወይም ፎርማል ሊሆን ይችላል። ፎርማል ስንለው መንግስት ነው የሚቆጣጠረን። ኢንፎርማል ሲሆን ደግሞ ማህበረሰቡ ራሱ ህዝቡ ማለት ነው፣ ሰው ይቆጣጠረናል። እንዴት ነው የሚቆጣጠረን? ይሄ እንግዲህ ሶሻል ኮንትሮል ስንል በቀላሉ አንድ የአዶናይ ኬዝ መውሰድ ይቻላል። ልክ የሆነ ነገር ማድረግ ስንሞክር ቅድም ያልኳቸው ሶሻል ኮንፎርሚቲ ከሌለ ወይም ካልቸራል ኮንፎርሚቲ ከሌለ በሼም በማድረግ ሊሆን ይችላል፣ በጎሲፕ ሊሆን ይችላል፣ በፒር ፕሬዠር ሊሆን ይችላል፣ ወይም ደግሞ የተለያዩ ስማት እየተሰጠን ሊሆን ይችላል እና ሞራሉ እንሰብረዋለን። አንድ ሰው ይህ ኢንፎርማሊ ሰው ሞራሉ በተለያየ ነገሮች ሀሳቡ እንዳይገልጽ የመሰለው እንዳይሆን እንሰብረዋለን። ሞራል ዲግሬድ እናደርገዋለን። ይሄ ኮንትሮል እያደረገን ማለት ነው ማህበረሰቡ። ሌላ መንግስት ነው፣ ህጎች ያወጣል። መንግስትና ሃይማኖት፣ የሃይማኖት ህጎችም ሊኖሩ ይችላሉ። የሃይማኖት ህግ እንግዲህ ተቀብለ ነው የምንኖር የሃይማኖት ህግና ተገደን ይህን ተግብር ሳንቀበለው የምንደረግ አይነት ህጎች ሊኖሩ ይችላሉ። እንግዲህ እዚህ ሃይማኖት ላይ ጠልቄ ለመግባት አይደለም፣ ግን ያልተቀበልነው የሃይማኖት አሰራርና ሩልም ደግሞ ላያችን ላይ ሊጫንብን ይችላል። ለምሳሌ ሃይማኖት አይቀጣም፣ ግን ቄሶች ሊቀጡ ይችላሉ። ከሃይማኖቱ ውጭ በሆነ ሊቀጡ ይችላሉ። ስለዚህ ሃይማኖት ከሚለው ውጭ ራሱ ሃይማኖቱ እኛ ላይ ምን እያደረገን ነው ማለት ኮንትሮል እያደረገን ነው። ሃይማኖት በተቀመጠ ነገር ብንኖር ተቀብለ ነው የምንኖር። ሃይማኖቱን ሬስፔክት አድርገን መኖር ችግር ላይ ኖሮ ይችላል። ግን ሃይማኖት ያላስቀመጠው ግን በራሳቸው ፓወር ቄሶች ሊሆን ይችላል ወይም ሃይማኖት አዋቂ ነን የሚሉ ሰዎች ጫና ሊያደርጉብን ይችላሉ፣ ይጫኑብናል ማለት ነው። እኛ እንግዲህ ሃይማኖቱን እያከበርን ነው እያል ግን እየተጫነብን ያለ ከሃይማኖት ውጭ የሆነ የራሳቸው ህጎችን ፈጥረውን በሃይማኖት ሰበብ እንደዚህ አይነት ነገሮች አሉ የሚያስሩን፣ ኮንትሮል የሚያደርጉን ማለት ነው። ሌላ ኦቶሪታሪያን የሆነ ካልቸራል ኖርሞች አሉ። ለምሳሌ ትላልቁ ሰዎች በቃ የፈለገ ያህል ቢሳሳቱ ትናንሽ ልጆች ወይም ደግሞ ከእነሱ በእድሜ ያነሱ ሰዎች በጣም ይቀጣሉ። አት ኤኒ ታይም ኮርፖራሪ ሊሆን ይችላል። በጣም ኦቶሪታሪያን ማለት ነው። በጣም በጉልበት ማለት ነው ሊቀጡን ይችላሉ።
መንግስት አት ሴም ታይም ኦቶሪታሪያን የሆኑ ኖርሞች ሊያወጣ ይችላል። ለምሳሌ የመናገር መብት፣ የሀሳብ የመግለጽ መብት፣ የተለያዩ ነገሮች በኦቶሪታሪያን ገቨርንመንት ወይም ደግሞ ኦቶሪታሪያን የሆኑ ግለሰቦችን ይጫንብናል ማለት ነው። ስለዚህ በዚህም ኦፕሬስ ወይም ልንጨቆን እንችላለን ማለት ነው። ዲስኦቢደንስ ሊፈጠር ይችላል ወይም ደግሞ አለመቀበል። ለምሳሌ የሆነ ነገር እኔ አይመቸኝም ካልኩኝ እቀጣለሁኝ ማለት ነው። በቃ ወይም በተቀመጠው ማህበራዊ ህጎች ሊሆን ይችላሉ፣ ኖርሞች፣ ወይም ደግሞ በተቀመጠ ህግም ሊሆን ይችላል፣ የመንግስት ህግም ሊሆን ይችላል። ግን ያ ሰዎችን እንደ ባህል ሆኖ አስሮ ለመያዝ የምንጠቀምበት አውቶሪታሪያን የሆነ ነገር ነው ማለት ነው። ሌላው ኮሌክቲቪዝም ነው። ኮሌክቲቪዝም ማለት እንግዲህ እንደዚህ በማህበረሰብ ብቻ ማሰብ ማለት ነው። ለምሳሌ በቤተሰብ እንወስድ፣ እኛ ቤተሰብ እንደዚህ ማድረግ አይፈቀድም ልንባል እንችላለን። የሆነ አዲስ ሀሳብ ማሰብ ከጀመርኩኝ እኛ ቤተሰብ በዚህ አይታወቅም፣ እንደዚህ እንዳታረግ፣ ይህን አረክ ማለት ምናምን። ኮሌክቲቪዝም እኔ ማለት ቤተሰብ ሆኜ ነው በቃ የምታስበው ማለት ነው። ወይም ደግሞ አንድ ሰው ማለት አንድ ማህበረሰብ፣ ያ ማህበረሰብ ከሚያስበው ከሚያደርገው ወጣ ካለ ይሄ ከኮሌክቲቭ ሜንታሊቲ ወጥቷል ተብሎ ወይም ኤክስትሪም ነው ተብሎ ብዙ ጫና ይደርስበታል ማለት ነው። ይሄ ኮሌክቲቪዝም ቴክን ቱ አን ኤክስትሪም ማለት ነው። ይህም በዚህም ልንቀጣ ወይም ልንጨቆን እንችላለን። ኢንካልቹሬሽን የሚባል ነገር አለ። ኢንካልቹሬሽን ማለት ካልቸር ስንማረው እየፈራን በፍራቻ እየተማርን ፍሪ ዊላችን ወይም ደግሞ ነፃነታችን እየተገደበ ኢንካልቹሬት እንደረጋለን ወይም ባህሉ እንድንቀበል እንደረጋለን፣ እንድንማረው እንደረጋለን። ስለዚህ ምንም የማናምነው ነገር በቃ ይሄ ነው ይሄን ተከትለን ሄድ ያለበት ተብለን ለዛ ካልቸር ብቻ ተመችተን እንድናድግ እንደረጋለን። ፍሪ ዊል የሚባል የለም፣ ፍሪ ቲንኪንግ የሚባል ነገር የለም። ካልቸሩ በሚያደርግ በሚወስድ መስመር ብቻ ነው መሄድ የምትችለው ማለት ነው። እንግዲህ ያስቡት፣ አሁን ካልቸሩ ወደ ጥሩ መስመር የሚወስድ ሆኖ እንኳን ቢሆን ብቀበለው ኦኬ ማለት እችላለሁ። ግን እንዳልኳችሁ አብዛኛው ካልቸራችን ደግሞ ጥሩ አይደለም። ጥሩ ካልሆነ ደግሞ ካልቸሩ ይዞኝ የሚሄደው ወደ ገደል ነው ማለት ነው። ትክክለኛ መስመር ይዞኝ እንኳን መሄድ አይችልም። ስለዚህ ካልቸሩ ለራሱ ችግር ኖሮት ካልቸሩ ደግሞ ኢንካልቹሬት አድርጎኝ የሚወስደኝ በፊር እና በፍርሃትና በምናምን በቃ ከዚህ ከወጣሁኝ በቃ ወደ ገደል ልገባ ነው እያልኩኝ እሱን ደግሞ እየተከተልኩት ሲሄድ የሚሄደው ወደ ገደል ነው ማለት ነው። ምክንያቱም አብዛኛው ካልቸር ብዙ ጠቃሚ ነገር ስለሌለው ማለት ነው። ስለዚህ በአጠቃላይ ይሄ ባህል ጭቆና ወይም ካልቸራል ኦፕሬሽን ኖረን ነው ያደግ ነው። ማንኛውም ካልቸራል ኦፕሬሽን ኖረት ያደገ ፍጡር ወይም ሰው እንደፈለገ ሊፈጥር እንደፈለገ አዲስ ነገር ሊያመጣ ብናስብ አይችልም። ለዛው ነው ያደጉ አገሮች ጭንቅላታቸው የፈለገውን ያህል እንዲያስብ ጥግ ነፃነት አለው። የፈለገን ያህል ለማድረግ ጥግ ነፃነት አላቸው። ያ ጥግ ነፃነት ተጠቅመው ደግሞ አዲስ ነገር ይፈጥራሉ። ይኸው አዲስ ነገር እየፈጠሩ ለእኛ እየላኩልን ነው። እኛ እያስገባን አዲሱ ነገር ብቻ እያደነቅን እየኖርን ነው ማለት ነው። ይሄ ባህላችን የፈጠረብን ትልቁ የጭቆና ቀንበር ስላልሰበር ነው አዲስ አስተሳሰብ ይዘን መምጣት ያልቻልነው ማደግ ያልቻልነው ማለት ነው። ፕሊዝ ጋይስ ይህን ነገር ሲሪየስ ውሰዱት። ምንድን ነው ቆይ እኔ እንግዲህ አገላለጽ ጥሩ ላይሆን ይችላል፣ በደንብ ላላብራራው ይችላለሁኝ። ግን ምንድን ነው እያለ ያለው ይሄ ልጅ ብላችሁ ጠይቁ። እንደዚህ አይነት አስተሳሰብ ያላችሁ ሰዎች ወጥታችሁ ፕሊዝ ሸር አድርጉ፣ ሀሳቡን ተናገሩ። ከዚህ ባህል እንውጣ፣ እንቀይር ራሳችን። ሀገራችን ደግሞ ለወደፊት ወይም ደግሞ የመጪው ጄኔሬሽን ትውልድ የተስተካከለና የተሻለ ህይወት ለመፍጠር ከዚህ ከአሁን እንጀምረው፣ ካልቸሩን እንቀይረው ለማለት እወዳለሁኝ። በዚህ ለዛሬ ብቃኝ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ባይ